አቤት ደህና ዋሉ? ምን ነው የዋልኩ አይመስልም? ምን ልርዳ? የጋሽ ይሳቅ ቤት ነው? አይ የጊዜ ቤት ነው። ምን ፈልገህ ነው? ጋሽ ይሳቅ? አንተ ሰውዬ፣ አንተስ ጋሽ ይሳቅ ነህ እንዴ? ለምን እንደመጣህ ለምንድን ነው የማትናገረው? ማን ነህ? እውነት እርሶ ጋሽ ይሳቅ? እየመጣሽ ተኛ ላይ ፔንሲዮን አከራይ። ሰውዬ ትናገር እንደሆነ ተናገር። ማን ነህ? ምንድን ነህ? አዎ ራስዎት ኖት፣ ራስዎት። ሰውዬ ደረጃ አንድ ታካሚ ነህ እንዴ? ከሆንክ ተናገር እንረዳ። ጅልጥ ምኑ ሰገጤ ነገር ነው። ከምር ምንም ሙዳ አይነፋም እዚህ ጋር የምታራምደው ነገር። አሁን በቴስታ ቁርጭምጭሚትህን ሳልልህ ከዚህ አካባቢ ጥፋ። ልጅህ ነኝ። ያባ አንተ የኔ ሰባ ብትወልደኝ አሁን አንተ አታደርሰኝም እኔን? ልጅዎት ነኝ የኔ ወንድም። የተሳሳተ ቤት ነው የመጣው። እኔ ልጅ የለኝም። የጀሚላ ልጅ ነው። የጀሚላ ልጅ እና የጀሚላ ልጅ መሆን ብርቅ ነው እንዴ? የአንተ የጀሚላ ልጅ መሆን ከኔ ህይወት ጋር ምን ያገናኘዋል? ማናት ጀሚላ? ጀሚላ ድሬዳዋ የዛሬ 35 ዓመት ይቅርታ፣ ጀሚላ የሚለውን ስም ራሱ ዛሬ ገና ካንተ ሰማሁ። እኔ ጀሚላ የምትባል ልጅ አላውቅም። ጆሮን እንደዚህ ነው እንዴ የምታደርገው? እኔም እኮ ስደነግጥና ስጨነቅ እንደዚህ ነው የማደርገው። ውይ ይቅርታ የኔ ልጅ መስሎ እኮ ነው። ብረዳህ እኮ ደስ ይለኝ ነበር፣ ግን እኔ ራሱ አባት ያስፈልገኛል። አየህ ኑሮ በዚህ ከቀጠለ እኔ ራሱ አባቴን ፍለጋ መሄድ የማይቀር ነው። እናቴ ቆይማ አባት አይደለሁም አልኩህ እኮ። የኔ ልጅ ባታስጨንቀኝ ምን አለበት? ይኸው እኔ ወልጄም አላውቅም፣ እንዴት እንደሚወለድም አላውቅበትም። እውነት ይኸው አባዬ እንደውም ዱር የተነሳ ነው። ታዲያ ይሄ እኮ እኔ አይደለም። ኧረ ራስህ ነው። ስንቴ ነው የምነግርህ? አባዬ አትበለኝ። አንተ ነበርክ ያነሳኸኝ? አይተሃል ነበርክ? ስማ ብዙ ሰዎች ፎቶ ላይ ከነገ የመመሳሰል ባህል አላቸው። ኩዚ ራሱ ፎቶ ቢነሳ ቁጭ እኔን ነው የሚመስለው። አባዬ ይኸው አይናችን ራሱ እኮ አንድ አይነት ነው። አንድ አይነት። ስንት አንድ አይነት አለ? ንገረኛ። የሰው ሁሉ አይን አንድ አይነት አይደለም። ይኸው እንደውም ከጀርባ የተጻፈውን ላንብብልህ። የሰው ሁሉ አይን ቢመሳሰልም ያንተና የቤቢዬ አይን ግን ልዩ ነው። ጀሚላ 1983 ድሬዳዋ። ኧረ ገና ለገና አይናችን ተመሳሰለ በሚል ተልካሻ ምክንያት ልጅህ ነኝ ብለህ እዚህ ልትገባ ገደል ግባ። ስማ ፋራህን ይደዛ ፎግርሽ። ይኸው አይናችን ቢመሳሰል ራሱ ጾታችን አይመሳሰልም። በቃ እናትህ ከኔ አልወለደችህም ነገርኩ። እሺ እሱን ተው። አፍንጫችሁ ራሱ ወደ ታች ወረደ ነው። አየኋ። እሺ እሱን ተው። ግን ስላንተ ብዙ ምልክት ያው እሷ ነግራኝ ነበር። እሺ እሱን ተው። እግራችሁ ራሱ ሸፈፍ ያለ ነው ይላሉ። ይቺ ሸፋፋ ምን ሀገር ምድሩ እንዳለ ሸፋፋ አይደል እንዴ ሞላው? የዲኤንኤ ቴስት ራሱ ይዘህ ብትመጣ አላምንም። ምክንያቱም እኔ ልጅ የለኝም። በቃ ሰው ልኮ ወይ ተመካክራችሁ ልትዘርፉኝ ከሆነ ተናገር። እሺ ማን ነው የሚልከኝ? ምን ይዘረፋል? ጎሽ እና ቅኔ ልትዘርፍ ነው የመጣኸው እዚህ ድረስ? ደግሞ ብቻ እንደምትኖር አውቃለሁ። ለአንተም እኮ ከብቸኝነት መገላገያ ሆናል። እና ጢም ለጢም ምን ልናደርግ ነው? አንተ ምን አስበህ? አባዬ ጥለኸኝ ሄደህ ራሱ እኮ እንዲህ አልደበረኝም። ምንድነው እንዲህ የምታካብደው? ሰውዬው ተግባባን አልመሰለኝም። የተሳሳተ ሰው ነው እያጠናህ የነበረው። ብቸኝነቴን ደግሞ አታስታውሰኝ። ተመችቶኝ ነው እየኖርኩ ያለሁት። አባትን ሄደህ እዛ የጣለህ ቦታ ፈልግ። አበቃ።
ይኸውልህ አንተ ሰውዬ ለምንድን ነው የማትተወኝ ግን? ለምንድን ነው የማትተወኝ? ልጅ የለኝም አልኩህ አይደል? ለምንድን ነው 10 የመተህ እዚህ ቤቴን እንትን የምትለው? እንደውም አንድ ነገር ልንገርህ፣ ልጅ ማስወለጃው ራሱ የለኝም። ጃንደረባ ነኝ። ይቅርታ ምን ላድርግ? ግራ ገብቶኝ እኮ ያልፈለኩት ቦታ የለም። እናቴ ደግሞ ስጠው ያለችኝ ያደራ ብር ነበር እና የት አግኝቼ ልስጥ? ደግሞ በዛ ላይ እናቴ ስጠው ያለችኝ ያደራ ብር ነበር።